ለብቻችሁ የምትኖሩ ሴቶች ካላችሁ ወይ ደግሞ ለብቻችሁ የምትኖሩ ወንዶች ካላችሁ ስለ ብቸኝነት አንዳንድ ነገር ልበላችሁ። ብቸኝነታችሁን እንድትወዱ ብቻ ሳይሆን ደግሞ ምናልባት በብቸኝነት ጊዜ ቢሰሩ በጣም ደስ የሚሉ መልሰ በህይወት የማታገኘው የሚገርም ጊዜ ብቸኝነት እንደሆነ ያኔ ብቸኝነት ጊዜ በትክክል ከተጠቀምከው ለወደፊት የሚመጣውን ጊዜ የምታሳምርበት ጊዜ ብቸኝነት ጊዜ። ከቤቱ ጋር ተስማሚ የሆነ ቆንጆ፣ ጠንካራ እና ዋጋው ተመጣጣኝ የሆነ ፈርኒቸር ለመግዛት አስበዋል? እንግዲያውስ ወደ ጆይ ስታር ፈርኒቸር እንኳን በደህና መጡ። ተወዳጅ ዘመናዊ ፈርኒቸሮችን በተመጣጣኝ ዋጋ በከፍተኛ ጥራትና በማራኪ ዲዛይን ሁሉንም በአንድ ቦታ እዚህ ያገኛሉ። አድራሻችን ጉርድ ሾላ ከቴሌው ፊት ለፊት የድሮ መብራት መክፈያው ጋር ገባ ብሎ ቁጥር 2 መሲ ህንጻ ሳይደርስ ከብራስ ጋርመንት ፊት ለፊት ያገኙናል። ለበለጠ መረጃ በ0909 30 3700 ይደውሉልን። አንድ ሴት ለወደፊት ያለውን ህይወቷን መስመር ከምታሲስበት ነገር አንዱ ከገባችበት በኋላ ሳይሆን ሳትገባበት በፊት ነው። እኔ አንድን ሰው ምናልባት ከቻልክ ሳታገባ አንብብ፣ አግብተ ማንበብ አይመችም ማለት አይደለም። ነገር ግን እንዳሁኑ ፍሬ አትሆኑ። ጸግሽ ያ የተናገርከው ነገር እኮ ትክክል ነው። ዛሬ ልጄ መጽሐፍ አንጣ ትላለች። እሷ እያነበብክ ስትሆን እየሰራ ይመስላትም። በቃ እንትኑን ቁጭ አድርግና እንትኑን አቀበለኝ፣ እንትኑን ቁጭ አድርግና እንትኑን አቀበለኝ። አንተ መጽሐፍ ታነባለህ፣ ልጅቷ እየበጠበጠች ነው እንዲህ ትለኛለች። እና በቃ የተበጠበጠ ለማንበብ ያለኝ ነገር እስከሚሞት ድረስ ያ ያልከኝ ነገር እውነት ነው። በጣም ብዙ ሴቶች ብቸኝነትን በምን አይነት ጊዜ በምን አይነት ነገር ያሳልፉታል? ምናልባት ይሄን ቪዲዮ የምታዳምጪ ሴት ብቸኛ ሴት ከሆንሽ ብቸኝነት እንዴት እያሳለፍሽ ነው? ይሄን ቪዲዮ የምታዳምጥ ወንድ ብቸኛ ወንድ ከሆንክ ብቸኝነት እንዴት እያሳለፍኩ ነው? ራስን እንደገና አፍርሰ እንደገና ከምትሰራበት ጊዜ አንዱ ብቻህን ያለ ጊዜ። በህይወት ዘመን ድጋሚ ብትለምን መልሶ በህይወት የማይመጣ የሚገርም የብቸኝነት ጊዜ ይሄ ጊዜ ነው። በቃ ራስን አፍርሰ አለባበስህን፣ ስታይልህን፣ አነጋገርህን፣ ደሞዝህን ነገ እንኳን ከሚስቴ ጋር ያነካካኛል ብለህ የምታስበውን ነገር መስመር የምታስይዘው አሁን። አንዳንድ ሰው በብቸኝነት ጊዜው ምንም ነገር አልሰራም። ልክ ከገባ በኋላ በጥፍሩ ቆሞ ማደር ይጀምራል። ምክንያቱም ትላንትና አልሰራም፣ ዛሬ ተገዶ 24 ሰዓት ሊሰራ ነው። ለምን? ልጅ መጥቷል፣ ቤት ኪራይ አለ፣ ቀለብ አለ፣ ታክሲ አለ፣ የሚስቱ ወጪ አለ፣ የሱ ወጪ አለ፣ ኑሮ የሚባል ነገር አለ፣ ማህበራዊ ኑሮ የሚባል ነገር አለ። በፊት ማህበራዊ ኑሮ የሱ ብቻ ነው፣ በኋላ ሁለት ሆኗል። በሷ ቤተሰብ በኩል እንትና ሞተ ይባላል፣ እንትና ሰርግ ነው፣ እንትና ቀብር ነው፣ እንትና ክርስትና ነው፣ እንትና ወለደች ምናምን ይባላል። ሁሉንም ቀርታ ትችላል። በፊት አንድ ብቻህን ሆነ መስመር ያላሳስከው ነገር እዛ ከገባ በኋላ መከራን ታያለህ። እኔ በጣም ወፍራም በኪሎ ወደ 111 ኪሎ ምናምን የነበረ ሰው ነበርና በቃ እንዲህ ዛሬ ነገ ነገስ ምናምን ሰራለሁ ሲል አገባ። ካገባ በኋላ ወደ 119 ነው 18 ነው የሆነው። በላው ላይ እየበላ እንኳን ውፍረት ሊቀንስ እንኳን ሼፕ ሊሆን ቀርቶ በቃ አጌጣለሁ፣ እለብሳለሁ፣ ቁመናዬን አስተካክላለሁ ያለ ከገባ በኋላ ጭራሽ ዜሮ ይሆናል። አሁን ብቻህን ሆነ ያላስተካከልከውን ነገር እመነኝ አግብታ አታስተካከል። ብቻሽን ሆነሽ አሁን ያላስተካከልሽውን ባህሪ ባለቤትሽ ጋር ገብተሽ በታሪክ አታስተካከል። እኔ ለብቻችሁ የምትኖሩ ሴቶች ይሄ ኮምፈርት ዞን ይሄ ያንን ነገር ተከትላችሁ ወይ ደግሞ ያ ነገር ለምዳችሁ ራሳችሁን ከማበላሸታችሁ በፊት አንድ ነገር ወስኑ። የብቸኝነት ጊዜ ሰው ራሱን አፍርሶ እንደገና ራሱን የሚገነባበት። ለባል ብለሽ ነው ኖ ለራስሽ ስትይ ጨው ለራስ ስትል ጣፍጥ እንደተባለው ተረቱ እንደሚለው ለራስ ስትል ነው ራስሽን የምታስተካክል። አንድ ወንድም ለራሱ ሲል ነው ራሱን የሚያስተካክል። በጣም ብዙ ሴቶች የሆነ የሚያውቁት ነገር አለ፣ ብቻቸውን ሆነው ይጠቅመኛል ብለው የሚያስቡት ነገር አለ፣ የሚያውቁት ነገር አለ። ከዛ ውጪ ደግሞ የማያውቁት ነገር አለ። ብቸኝነት ጊዜ ላይ አንድ ሴት በብቻው ወቅት ላይ ምናልባት ነገ ለምታገባው ለምትገባበት ህይወት የሆነ መሰረታዊ ነገር ማወቅ አለባት። በጣም ብዙ ሴቶች 20 ዓመት ኖረዋል፣ 30 ዓመት ኖረዋል፣ 35 ዓመት ኖረዋል። እንዴት ነው ከወንድ ጋር የሚኖረው? በታሪክ አታውቅም። 35 ዓመት 40 ዓመት ኖረዋል። አሁንም እንደ አዲስ መጠጥ ጠጣ፣ በጊዜ ግባ፣ በጊዜ ውጣ፣ ጫተው፣ ሲጃራተው፣ ቺቲንግተው። ይሄ እንደ ህፃን ልጅ የምታስተምረው ነገር ለህፃን ልጅ የምትነግረው ነገር ቁጭ ብለህ ትነግረዋለህ።
ለሴት ሕፃን ልጅ የምትነግራትን ነገር ቁጭ ብለህ ትነግራታለህ። በጣም ማቹርድ ያደረጉ ሴቶች አሉ። እኔ ወርቅም ከፍለ ዳይመንድህም ንብረቶችን እንዳለ ሰተ የምታመጣት ሴት ምንም ዋጋ ብትከፍልላት የማይቆጭልህ ሴት አለ። በዛው መጠን ደግሞ እንደገና ሃሁ ግብግብ በቃ አንድ ሁለት ብለህ ከሷ ጋር ሃሁ የምትልበት አለ። በጣም ራሳቸው ላይ ሰሩ። እኔ የእውነት እነግራቸዋለሁ በጣም ያስደነጋግጡ ወንዶች አሉ። በገንዘብም በመንፈሳዊ ሕይወትም በፐርሰናሊቲም በምንም እነዛ ወንዶች ግን ልክ እንደ ወርቅ ሁሉም ቦታ አይገኙ። በጣም የሚያስደነግጥ ስብዕና ያላት ሴት አለች። ሁሉም ቦታ ግን አትገኙ። ልባሟን ሴት ማን ያገኛታል? መጽሐፍ ቅዱስ የሚለው ለዛ ነው። በቃ ምናልባት ስማርት ሰዎች ብቻ እግዚአብሔር የወደዳቸው፣ እግዚአብሔር ሁሉንም ይወዳል፣ እግዚአብሔር የባረካቸው እና አካሄዳቸውንም ከእግዚአብሔር ጋር ያደረጉ ሰዎች ናቸው እንደዚህ አይነት ሰው የሚያገኙ። በጣም የሚገርም ስብዕና ያላት። እኔ በቅርብ እንኳን 22 ነው 23 ዓመቷ ነው። ትልቅ ቤት ነው የምታስተዳድረው። ባለቤቷ 35 ነው 34 ዓመቷ ነው። እና ጸግሽ እኔ ሚስቴ ወንድ ልጅ በህይወቴ መርቅ ያለው እንደኔ አይነት ሚስት ይስጥ እስከ ካገባሁት 3 ዓመቴ ነው። ገና በ10 ዓመቷ አሁን 28 ዓመቷ ነው። በቃ ግን ከየት አመጣችሁ እስከምትል ድረስ አንድ ነገር ነግረሃት 100 ነገር ፈልፍላ ትነግርሃለች። ነገሮችን የምትረዳበት መንገድ እግዚአብሔር መጨረሻዋን ያሳምርላት እስከምል ድረስ በጣም የገረመችኝ ሴት ያሰርገረመችኝ ሴት ነች አለ። አዎ በጣም የሚገራርሙ ሴቶች አሉ። እቺ ሴት ብቻዋን ሆና ቁጭ ብላ የእናቷ እግር ስር ሙያ የተማረች ቁጭ ብላ ራሷ ላይ የሰራች ራሷ ላይ ኢንቨስት ያደረገች ራሷን አፕዴት ያደረገች አውቃለሁ ሳይሆን ብዙ ማላውቀው ነገር አለ ብላ እንደገና ራሷን አፍርሳ ራሷን የሰራች ሴት ነች። በዛ መጠን ደግሞ በ35 ዓመት በ37 ዓመት በ38 ዓመት ሃሁ የምታስተምራቸው አሉ። እንደገና የሆነ የሚያውቁት ነገር አለ፣ የማያውቁት ነገር ከሚያውቁት ነገር የማያውቁት ነገር። ዞሮ ነጥቤ ምንድነው? ዛሬ ምናልባት ያላገባሽ ሴት ከሆንሽ ይሄ ትክክለኛ ጊዜ ነው። በጣም የምትገርም ሴት አድርገሽ በሞያም በእውቀትም በመንፈሳዊነትም በሶሻል ላይፍም በኢኮኖሚም ሜሬጅም ራስሽን በጣም ፐርፌክት የሆነች ሴት ለመሆን ራስሽን የምትሰሪበት ጊዜ ይሄ ጊዜ በሁሉ ነገር። አለበለዚያ ነገ ክራውድድ ነው፣ ጭንቀት ውስጥ ነው የምትገባው። ልክ ሪሌሽን ውስጥ ራሱ ስትገባ የራስ ብቻ አይደለም የሆነ ሰው ነክ እዚህ ጋር ጊዜም ስጠኝ ትባላለህ፣ እዚህ ጋር ብርም ስጠኝ ትባላለህ። እዚህ ጋር ፍላጎቷ ሃይ ነው። የ3000 ብር ሽቶ መጠቀም አትፈልግም፣ የ5000 ብር ሽቶ ነው። እዚህ ጋር ደግሞ ጊዜ ስጠኝ ነው። በጣም የሆነ ክራውድድ ውስጥ ነው ራስን የምታስገባው። አሁን ግን ቁጭ ብለ ከሰራ ለምን ይመስላችኋል? የከተማው ትልቅ ባለ ሀብቶች የሆነ ሰዓት ላይ ኢንቨስት አድርገው ሰርተዋል። ቤት አለ፣ መኪና አለ፣ ምን አለ። ከዛ በኋላ ምንም ጭንቀት የለም። ትመጣለች፣ ትኖራለች። ሰርተዋል፣ ገንብተዋል። በዛ ደረጃ ሚሊዮነርም አይሆን ብቻ የራሱ የቤት ክራይ የሚሆን በጣም የሚያምር ለትዳር የሚሆን የሚገርም ቤት አለው። የሚገርም ቤቱ ራሱ አትራክቲቭ ነው። በቃ ገብታ ሴት ልጅ የማትወጣበት ቤት ነው። ብዙ ወጣት ወንዶች ያውቃለው። ሚሊዮነር አይደለም፣ በራሱ ዓለም ግን ራሱን ማስተዳደር የሚችል ሰው ነው። ቤቱ ሴት ልጅ አይደለም፣ ወንድ ልጅ ከገባ የማይወጣበት ቤት ነው። እንዴት ይሄን ገነባው እስከምትለው ድረስ በጣም የሚገራርም ነገር ያላቸው በዛ ደረጃ ራሳቸውን ይሰሩዋል። ሴት መታ ደግሞ ሶፋ ግዛ፣ አልጋ ግዛ፣ መኪና ግዛ፣ ጫማ ግዛ፣ ምጣድ ማሰሻውን ግዛ፣ ብፌ ግዛ ብላ የምታስተምረው ሰው አለ። አየህ አንዳንድ ጊዜ የምትናቀውም እኮ የሆነ የሚናቅ ነገር ስላለክ ነው። ያንን ነገር ባይሆንና ገንብተህ ቁጭ ያልክ ሰው ስትሆንስ እንደ ወንድ ይዋላል መሪ ነህ። እንደ ቤት መሪ አንዳንድ ነገሮች ማድረግ የሚገባ ነገር አድርገህ ስትገኝስ ትከበራለህ። በነገራችን ላይ ሰውን አክብሩኝ ግብግብ አትበሉ እላለሁ እኔ ብዙ ጊዜ። በቃ የሚያስከብር ስራ ሰውየው ወዶ ነው ተገዶ ነው የሚያከብር። በዛ ላይ ደግሞ ምን አይነት ማንነት ይኖራችሁ መሰለኝ፣ እኔ ሰው ቢያከብረኝም ችግር የለብኝም፣ ቢንቀኝም ችግር የለም። በጣም ራሴን ስለማከብር እንደዚህ አይነት ሰዎች ቢያከብርም ምንም አያመጣም፣ ቢንቅ ምንም አያመጣም። ከሚንቅ ግን ቢያከብር ይሻላል። ብትንቅ ምንም አታመጣም፣ ብታከብር ምንም አትጨምርልን። ከምትንቅ ግን ብታከብር ይሻላል። ከሚንቅ ሰው ጋር መኖር ከባድ ሰው ግን የሚያስከብርህን ስራ ቤትህን ይሁን ሚስትን ማስተዳደር ልጆችህን በቃ ሰዎች አቃቄር እንዳያወጡልህ ምንም አቃቄር የለም። ስለ ጽዳት እንዳይሆን ስለ ጽዳት ማንም አያወራም። ስለ አለባበስ እንዳትባል አለባበስ በጣም ኩል ነው። ስለ ቁመና ስለ ሰውነት እንዳይባል ምንም አቃቄር የሚወጣልህ ነገር የለም። ቤት በኩል ይምጡብህ ቀዳዳ እንደዚህ ዝግት ካረክ በቃ እንዴት ሪሊፍ እንደመጣል ነገ ሚስት ቤት ስትገባ እኔ ምን አውቃለሁ መሰላችሁ በጣም የሚገርም ኮንፊደንስ ያለው ያገባት ሴት ልጅ በቃ የሚሊዮነር ቤተሰብ ነው የገባው። እሱ በቃ ከደሞዙ ውጪ 60 ነው 70 ሺህ ብር ከሚበላት ደሞዙ ውጪ ምንም ነገር የለው። የሚገርማችሁ ነገር ሰው ሀብታም ቤት የሚከበረው ሀብታም አይደለ? በጣም የሚከበረው ለምን አልመጣም የሚባለው እሱ ነው። በጣም የሚገርም ኮንፊደንስ አለው። ኮንፊደንስ ማለት ኩራት ማለት አይደለም። በጣም የሚገርም በራስ መተማመን አለው። ለምን አልመጣም ተብሎ የሚጨቀጨቅ ሰው
ይሄ ባውንደሪውን ጠብቆ ራሱን አስከብሮ የሷ ሀብት ዛጋ ነው፣ የቤተሰቦቹ ሀብት ዛጋ ነው። ባውንደሪ ያለው የራሱ ባውንደሪ ያለው የሚሄድበት ጥግ አለ፣ እንዲመጡ የሚያደርግበት ጥግ አለ። እስከዚህ ድረስ አቅሜ ነው፣ ከዚህ በላይ አቅሜ አይደለም። እነሱ በየቀኑ ድግስ ነው፣ እሱ ቤት ምናልባት በ6 ወር ወይ በ3 ወር አንዴ ቢደገስ። እንደዛም ሆኖ በ3 ወር በ6 ወር አንዴ ሲደገስ እንዴት ሰው ግልብጥ ብሎ እንደይመጣለት። እዛ ቤት ሲሄድ ሀብታም ቤት ስለሄድኩ አላስተናገዱኝም፣ ንቀውኛል፣ ደሃ ስለሆንኩ ንቀውኝ ነው ምናምን ሰው ይላል አይደለ? እሱ ቢያስተናግዱትም ጉዳዩ አይደለም፣ ባያስተናግዱትም ጉዳዩ አይደለም። እና ባለቤቷ ራሱ እኔ ከየት አመጣው ይሄን ኮንፊደንስ እስከምትል አያችሁ። ሰው እዚህ ስማች ነው ራሱን የሚገነባው። በዚህ ደረጃ በራስ መተማመን ከሌለ ራስህን አስንቀ አንተ ተንቀ የሆነ ይቅርታ ስለቃሉ የተንተፋተፈ ነገር አንተ ነው ያለክ እና ያ ነገር ነው አንተ ነው የሚያስንቀ። ስለዚህ ብቻህን የምትኖር ከሆነ ራስን አፍርሰ ራስን የምትገነባበት በኢኮኖሚም በመንፈሳዊነትም በሶሻል ላይፍም በዓላማም በብዙ ነገር ራስን የምታደራጅበት ጊዜ ይሄ ጊዜ። ሴት ልጅ ከሆንሽ ከዚህ ከራስ ፀጉር አንስቶ እስከ እግር ጥፍርሽ ድረስ የምትጠነቀቂበት ራስሽን ጎረምሳ የሳመስ ከሚመስሉ ድረስ ከንፈርሽን እንትን አድርገሽው የሆነ ጊዜ ቆንጆ የሆነ ጊዜ ሌላ ሴት ነው። ሞያ ሁለት ነገር ላይ ጎበዝ ነው፣ አራት ነገር ላይ ሁለት ወጥ ጨው ከጨመረች ሁለቱም ባዶ የምታቀርብ ሴት ሆነሽ ሚስት ሆነሽ እንዴት ልትኖሪ ነው? አንዳንድ ቀን መታጠብ፣ አንዳንድ ቀን ደግሞ ኬርለስነት፣ አንዳንድ ቀን ጎበዝ፣ አንዳንድ ቀን ደግሞ ውርድ ነው። ብቸኛ ሰዎች ካላችሁ ራሳችሁ ላይ ስሩ። ይሄን ጊዜ ተመልሰ አታገኙ፣ ይሄን ጊዜ ተመልሰሽ አታገኙ ለማለት ነው። እርግጠኛ ነኝ ለብቻችሁ የምትኖሩ ሰዎች በጣም ብዙ ነገር እንደምትማሩበት። እኔ ጫፉን አስይዣቸዋለሁ። ከዛ በኋላ ያለው እናንተ ነው። ውጭ ሀገርም ሀገር ውስጥ ያላችሁ ሰዎች ራሳችሁ ላይ ብቻችሁን ያላችሁ ሰዎች ነገ ባል ይመጣል። ይሄ 100% እርግጠኛ ነኝ። እግዚአብሔር ነገ ባል ይሰጥሻል፣ ሚስት ይሰጣል። ነገ በቃ ጭንቅንቅ ትላለህ። እንደዛ እንዳትሆን ከፈለክ በቃ አሁን በደንብ ራስህ ላይ ሰራ። 24 ሰዓት አለ። 7 ሰዓት ወይ 6 ሰዓት ከተኛ 16 ሰዓት 17 ሰዓት ያንተ ጊዜ ነው። ቁጭ ብለህ እያንዳንዷን ሰዓት ላይ ምን አስበው ነው ሰውዬ ምን ፈልገው ነው ግን እስከምትባል ድረስ ቁጭ ብለህ ሰራ። ለውጡን ተወው። ለውጡ በራሱ ጊዜ የሆነ ቀን በቃ ይወርድ እንዳለ በሮቹ እንዳለ ይከፋፈቱላል። እስከዛ ድረስ ግን ዝም ብለሽ ሰሪ። እስከዛ ድረስ ግን ሰሪ። እኔ 34 ዓመት የሞሉ ከትምህርት ውስጥ የለችም ከሆነ ነገር የለው ነገር ከልጅ ልጅ ከምን የለም። ምን ስታደርጊ ነበር? መማር አንድ ነገር ነው። ራስን አፕዴት ማድረግ አንድ ነገር፣ አለባበስ ማስተካከል፣ በኢኮኖሚ ማደግ፣ በሆነ ነገር ማደግ አንድ ነገር። ምንም ውስጥ የለችም። የት ነበርሽ ይሄን ሁሉ ዓመት? ከዛ ብንን ስትል ብዙ ነገር አምልጧታል። ብንን ስትል የሆነ ባል መጥቷል። ብንን ስትል እዛ ገብታ ምኑን ከምን ታደርግ? ወንድ ነው ብንን ሲል እድሜ ሄዷል። ስለዚህ በተቻላችሁ መጠን ይሄን ነገር አድርጉበት። በዚህ ጉዳይ የሆነ የገጠመኝ ነገር አለ፣ የሚቆጨኝ የሚጸጽተኝ ነገር አለ ካላችሁ ሐሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። አመሰግናለሁ በጣም። ስለ ትዳር መማከር አሊያም ስልጠና ፈልጋለሁ የምትሉ ካላችሁ ወደ መልሕቅ ጎራ በሉ። ለበለጠ መረጃ 09774050 ላይ ደውሉ። አመሰግናለሁ።